ከ1000 እስከ $2000 የምሰሩበትን ምርጥና የተነገረለት አሪፍ አፕሊኬሽን ይዤላችሁ መጥቻለሁ። እንዲሁም በወር ከ10000 እስከ $20000 የምሰሩበትን ምርጥ አፕሊኬሽን ይዤላችሁ መጥቻለሁ። እንደዚህም ስላችሁ አፕሊኬሽኑ በራሱ ወር ለሚከፍላችሁ አፕሊኬሽኑ እናንተን ስራ ያሰራችኋል ማለት ነው። ስራ ምንድነው የሚያሰራን? ኢትዮጵያ ውስጥ በጣም ብዙ ታዋቂ ሰዎችን ታያላችሁ። ምሳሌ እኔም እስከ ዛሬ ድረስ ለ2 አመታት የሰራሁበት ያለ ምርጥና ድንቅ አፕሊኬሽን ነው ማለት ነው። ይህ አፕሊኬሽን ኬት እናገኘዋለን? ስሙስ ምን ይባላል ካላችሁ መጨረሻ ላይ ስሙንና ኬት እንደምታገኙት ቪዲዮ ላይ ምነግራችሁናል ማለት ነው። አሁን እስከ መጨረሻው ድረስ አብራችሁኝ ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ውድና የተከበራችሁ ውድ የቃና ተች ቤተሰቦች፣ አዎ ከ1000 እስከ $2000 በቀን ማግኘት ይቻላል። ስራው እንዴት ነው የሚሰራው? ስራው የምሰሩት አፕሊኬሽኑ እናንተን ስራ ያሰራችኋል። ምሳሌ ከኔም ጭምር ኢትዮጵያ ውስጥ ብዙ ታዋቂ ዩቲዩበሮች አሉ። እኔ ምንም ታዋቂ እንኳን ባልሆን እስከዛሬ ምሰራበት ብዙ ነገር አለ እዚህ አፕሊኬሽን ላይ ማለት ነው። እስከዛሬ ድረስ ከ1000 ሰብስክራይብ እስከ 100000 ከ0 ሰብስክራይብ እስከ 200000 ሰብስክራይብ የደረሱ ልጆችን ታያላችሁ። ግን እነዚህ ልጆች ምን ላይ ነው የደረሱት? ምን ተጠቅመው ነው ልትሉኝ ትችላላችሁ። ይህ አፕሊኬሽን ባይኖር እርግጠኛ ነኝ ብዬ ነው ምነግራችሁ እስከዛሬ ድረስ ስለ ቴክኖሎጂ የሚያስተላልፍ ዩቲዩበርም ይሁን ቲክቶከርም ይኖራል ብዬ አላስብም። ምክንያቱም እኔ አሁን 2 ስልክ አለኝ። በአንዱ ስልክ ሪከርድ ባረግ እጄ አይደክመኝም። እስከ መጨረሻው ድረስ እችላለሁ አልችለውም። ግን ይህ አፕሊኬሽን ቲክቶክ ልስራ ብትሉ እንዲሁም ዩቲዩብ ልስራ ብትሉ ይህን አፕሊኬሽን በመጠቀም ቀጥታ ብዙ ብር ሜክ ማድረግ ትችላላችሁ ማለት ነው። ይህ አፕሊኬሽን ራሱ አይከፍላችሁም፣ እናንተን ስራ ያሰራችኋል ያልካችሁ ለዚህ ነው ማለት ነው። ኦኬ አሁን ወደ አፕሊኬሽኑ እንሄዳለን ማለት ነው። በነገራችን ላይ አፕሊኬሽኑ እኔ ከ$1000 እስከ $2000 ስላልኳችሁ ብቻ ኮሜንት ላይ ሌላ ነገር ልታወሩ አይገባም። ምሳሌ እኔ አሁን ዩቲዩብ ላይ ስንት ብር በየወሩ አገኛለሁ? ያ ማለት ይህ አፕሊኬሽን ባይኖር እኔ እንኳን ዩቲዩብ ለመስራትና ዩቲዩብ ምን እንደሆነ ራሱ አላቀው ነበር። ግን ይህ አፕሊኬሽን በመኖሩ ዩቲዩብ ሰርቼ 17000 ሰብስክራይብ ደርሻለሁ። ምሳሌ ከ0 ሰብስክራይብ ተነስቶ 100000 ሰብስክራይብ 200000 ሰብስክራይብ ደረሱት ይሄን አፕሊኬሽን በመጠቀም ነው ማለት ነው። የአፕሊኬሽኑን ስም መጨረሻ ላይ ምነግራችሁ ይናል። አሁን ወደ አፕሊኬሽኑ እንሄዳለን ማለት ነው። ኦኬ አሁን አፕሊኬሽኑን በዚህ ጋር ቀጥታ እንከፍተዋለን ማለት ነው። አፕሊኬሽኑን ስንከፍተው ቀጥታ ይሄን ይመስላል። እንደምትመለከቱት አፕሊኬሽኑ አሁን እዚህ ጋር እንደምታዩት አፕሊኬሽኑ ይሄን ይመስላል። አፕሊኬሽኑ ስለ አንዳንድ ነገር ልንገራችሁ። አፕሊኬሽኑ ይኸውና አሁን እንደዚህ ከነካን በኋላ ይሄ አሁን ምናሰምርበት ነው። እዚህ ጋር እንደፈለጋችሁ ያሰምሩታላችሁ። እንደፈለጋችሁ አሁን ምሳሌ ከለር ብትፈልጉ እዚህ ጋር የፈለጋችሁ ነገር አለ ማለት ነው። እዚህ ጋር አሁን ታያችኋለች የማንቀሳቀሳት ክብ ነገር በቀይ ማለት ነው። እሷን ራሷን ክሊክ ታረጋላችሁ። ክሊክ ካረጋችሁ በኋላ አሁን እዚህ ጋር መጣው እቺን አንድ ጊዜ ክሊክ ባረግ እዚህ ጋር እንደምትመለከቱት አሁን እዚህ ጋር ካሜራ አለ። ካሜራ ራሱ አለው። እናንተ ራሳችሁን ያነሳችሁ መስራት ብትፈልጉ ዩቲዩብን መስራት ኮንቴንት ክሬተር መሆን ብትፈልጉ እዚህ ጋር በዚች አፕሊኬሽን መሆን ትችላላችሁ ማለት ነው። እዚህ ጋር እንደምትመለከቱት አሁን እዚህ ጋር ፈለጋችሁት ነገር በዚህ አፕሊኬሽን ማድረግ ትችላላችሁ ማለት ነው። ኦኬ አሁን እዚህ ጋር አሁን እስኪኔ በቃ ቀጥታ ይታያችኋል አይደል? ይሄው 4.08 ደቂቃ ይታያችኋል። ስክሪን ሪከርድ እያደረኩ ነው ማለት ነው። እስከ ዛሬ ድረስ እዚህ ጋር 6100 ምናምን ሺህ እየታየው በዚህ አፕሊኬሽን ስክሪን ሪከርድ አርቄ ነው ማለት ነው። ምንም ላይ አይደለም 17000 ሰብስክራይብ ደረሰው በዚህ አፕሊኬሽን አማካኝነት ነው። ቲክቶክም ላይ ቢሆን በዚህ አፕሊኬሽን ሰርቼ ነው። ሌላ ነገር ምንም የለውም ማለት ነው። የተኛም ዩቲዩበር አሁን እናንተ ላይ እንት የሚለው ዩቲዩበር ፈለገ ቢሆን በዚህን አፕሊኬሽን ተጠቀመ ማንንም አታዩ ማለት ነው። ኦኬ እንደምትመለከቱት እነዚህ ሁሉ አሁን ስክሪን ሪከርድ ያደረኳቸው ነው ማለት ነው። አሁን ደግሞ ስለ አንድ ድንቅ ሴቲንግ ልንገራችሁ። ምሳሌ ቪዲዮ ኤዲት ማድረግ ብትፈልጉ እዚህ አፕሊኬሽን ላይ እዚህ ጋር ትመጡና የስክሪፕቶ ምልክት አለች። እሷን አንድ ጊዜ ክሊክ ታደርጋላችሁ። እዚህ ጋር ቪዲዮ ኤዲት አለ፣ ትሬን ቪዲዮ አለ፣ እንዲሁም ደግሞ ፈለጋችሁት እዚህ ጋር ኤዲት ፎቶ ምናምን አላላችሁ ማለት ነው። እዚህ ጋር ኤዲት ቪዲዮ ሚሊዮን ክሊክ ባረግ አሁን እዚህ ጋር እንደምትመለከቱት ኒው ፕሮጀክት ብለው ቀጥታ ቪዲዮ ኤዲት ማድረጊያ ያስገበኛል ማለት ነው። ግን
ማይክሮፎኑ ስለሚዘጋብኝ እወጣለሁኝ ከዚህ ማለት ነው። እንዲሁም ደግሞ ቪዲዮ መቆራረጥ ብትፈልጉ እዚህ ጋር ትሪም ቪዲዮ ሚለውን በመንካት ቪዲዮ የፈለጋችሁትን መርጣችሁ መቆራረጥ ትችላላችሁ ማለት ነው። ኦኬ እንደምትመለከቱት ኤዲት ፎቶ ብትፈልጉ ኤዲት ፎቶ ሚለውን ትነኩና ኤዲት ማድረግ ትችላላችሁ ማለት ነው ጋይስ። እንግዲህ እንደምትመለከቱት ምንም ነገር የለውም። እዚህ ጋር ሴቲንግ ትገቡና አንዳንድ እንትኖችን መቀየር ብትፈልጉ ምሳሌ እኔ አሁን ምሳሌ እንትኔ ስቶሬጅ ከሞላብኝ ወደ ኒሞሪ መቀየር ብፈልግ እዚህ ጋር መጣና ሴቭ ሎኬሽን ይላል እሱን ክሊክ ባደረገው አሁን ወደ ስቶሬጅ ይወዘኛል። ስቶሬጅ ላይ ያለውን ቀጥታ ምን አደርጋለሁ ኒሞሪ ካስገባችሁ በኋላ ነው የሚያመጣላችሁ። ያንስ ያመጣላችሁ ምን ታደርጋላችሁ ቀጥታ ወደ ኒሞሪ ትቀይረታላችሁ ማለት ነው። እንትኑን ስቶሬጃችሁ ከሞላባችሁ ማለት ነው ጋይስ። እንግዲህ በዚህ ያርጋችሁ ቀጥታ መቅረጽ ትችላላችሁ ማለት ነው። ምንም ነገር ያስቸግራችሁ ነገር የለም። ካስቸግራችሁ ቴሌግራም ላይ ያለውላችሁ መጠየቅ ትችላላችሁ ማለት ነው ጋይስ። እንግዲህ ውድ ቤተሰቦቻችን የዛሬ ቪዲዮአችን ይሄን ይመስላል። በሌላ በምርጥ ቪዲዮ እስከምንገናኝ ጉድ ባይ ባይ። ላይክ ሼር ሰብስክራይብ መደረግ እንዳይረሳ። ይቅርታ የአፕሊኬሽኑን ስም አልነገርኳችሁም። አፕሊኬሽኑ ስክሪን ሪከርድ ይባላል። የት እንደምታገኙት ልንገራችሁ። ቀጥታ ፕሌይ ስቶር ላይ ትሄዱና ስክሪን ሪከርድ ብላችሁ ሰርች ታደርጋላችሁ። ቀጥታ ይመጣላችኋል። ቀጥታ ታወርዱታላችሁ ማለት ነው። እንግዲህ ውድ ቤተሰቦቼ የዛሬ ቪዲዮአችን ይሄን መሰለ። በሌላ ምርጥ ቪዲዮ እስከምንገናኝ ጉድ ባይ። ላይክ ሼር ሰብስክራይብ ማድረግ እንዳይረሳ። ፒስ መቻችሁ ባይ ባይ።